ሰው በቅዳሴ ጊዜ ቤተክርስቲያን ሲገኝ ከ99 ነገደ መላእክት ህብረት ውስጥ ነው የሚገባው። ከቅዱሳን ነቢያት ህብረት ውስጥ ይገባል። ኢሳይያስ በዚያ ቅዳሴ ጊዜ አለ፣ ሕዝቅኤል በዚያ ቅዳሴ ጊዜ አለ፣ ዳንኤል በዚያ ቅዳሴ አለ፣ ነቢያት በሙሉ አለ። ዳዊት ከነመሰንቆው፣ እዝራ ከነበገናው ሁሉም እዚያ አሉ። ሙሴ 5ቱን ትንቢቶቹን ይዞ አለ። ሌሎቹም ቅዱሳን ሐዋርያት 12ቱ፣ ቅዱስ ጳውሎስ መዶሻው እዚያ ውስጥ አለ። ቂርቆስ፣ መርቆሬዎስ፣ ፋሲለደስ፣ እስጢፋኖስ፣ ሌሎችም ሰማዕታት በሙሉ በደማቸው እያበሩ በዚያ ቅዳሴ ውስጥ አሉ። እነ ቅዱስ እንጦንስ፣ እነ ቅዱስ መቃርስ፣ እነ አቡነ ገብረ መንፈስ ቅዱስ፣ እነ አቡነ ተክለ ሃይማኖት፣ እነ ቅዱስ ጳኩሚስ፣ እነ አቡነ አረጋዊ፣ እነዚህ ሁሉ ቅዱሳን በምንኩስናቸው እያበሩ በቤተ ክርስቲያን ውስጥ ይገኛሉ። ቅዳሴ ላይ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ክንፋቸውን ዘርግተው በዚያ ቅዳሴ ጊዜ ይገኛሉ። ከዚህ ሁሉ በላይ እናታችን ድንግል ማርያም ትገኛለች። በእናትነቷ የሁሉ ራስ ጌታችን ኢየሱስ ክርስቶስ በቅዳሴው መሃል አለ። ቅዳሴ ላይ መገኘት ማለት ሰማይ ተከፍቶ የማየት ያህል ነው። ትልቅ ራእይ ነው። ኢሳይያስ ምን አለ? እግዚአብሔርን ከፍ ባለ በረጅም ዙፋን ላይ ተቀምጦ አየሁታል። እግዚአብሔርን ከፍ ባለ ዙፋን ላይ ማየት ከፈለጋችሁ ቅዳሴው ላይ ተገኙ። ከፍ ባለው ዙፋን በታቦቱ ላይ እግዚአብሔርን ተቀምጦ ታዩታላችሁ። ኃጢአተኛ ነኝ ብላችሁ ትጨነቁ እንደሆን ደግሞ ከካህናቱ መካከል ዲያቆናቱ እንደ ሱራፊ ጉጠት ይዘው የክርስቶስን ሥጋና ደሙን በእሳቱ በፍሙ ኃጢአታችሁ ተወገደላችሁ ብለው በእኛ መካከል መጥተው ሥጋውን ደሙን ያቀብሉናል። እግዚአብሔርን ከፍ ባለ ዙፋን እምናየው በቅዳሴ መካከል። የጰራቅሊጦስ ዕለት መገኘት ከፈለጋችሁ መንፈስ ቅዱስ ሲወርድ ቅዳሴ ላይ መገኘት። ቅዳሴ ላይ መገኘት ማለት ሐዋርያት መንፈስ ቅዱስ በወረደላቸው ዕለት በዚያ ቀን መገኘት ማለት ነው። አሁን በጸለይነው ጸሎት በቅዳሴው መሃል መንፈስ ቅዱስ ወርዷል። ህብስቱን ወደ ሥጋ ወይኑን ወደ ደሙ ለውጧል። ከዚህ በላይ ምንም ነገር ቅዳሴ ላይ መገኘት ማለት የኤማውስ መንገደኞችን መሆን ነው። እንደውም ቤተክርስቲያናችን የቅዳሴውን ቅርጽ ራሱ ከኤማውስ መንገደኞች ነው የወሰደችው። በዚህ በሉቃስ ወንጌል ምዕራፍ 4 ላይ ሁለት ሰዎች ተስፋ ቆርጠው ከኢየሩሳሌም ውጪ ወደ ኤማውስ መንገድ ሄዱ ነበር ይላል። እየሄዱ እያለ ሲነጋገሩ ክርስቶስ ከመካከላቸው መጥቶ ይነጋገር ነበር ይላል። ይህ የቅዳሴያችን የመግቢያ ክፍል ነው። አግቦተ መንጦላይት፣ ግብአተ መንጦላይት የሚባለው ወደ መንጦላይቱ ወደ መቅደሱ ምንገባበን ከክርስቶስ ከነሱ ጋር አብሮ ይሄድ ነበር። ከዛ ምንድነው የምታወሩት የምትነጋገሩት አላቸው። ስለ ናዝሬቱ ስለ ኢየሱስ ነው አሉት። ከዚያ ስለሱ በመጽሐፍት የተነገሩትን ሁሉ ይተረጉምላቸው ነበር ይላል። ሁለተኛው የቅዳሴ ክፍል የንባብ ክፍል መልእክቱ ወንጌላቱ የሚነበቡበት ማለት። ከዛ አብረህን እደር አሉት። ወደ ቤት አብሯቸው ገባ። ህብስቱን አንስቶ ባረከና ቆርሶ ሰጣቸው። አይናቸውም ተከፈተ። የቁርባኑ ክፍል ማለት ነው። ስለዚህ ቅዳሴ ላይ መገኘት ማለት ከኤማውስ መንገደኞች ጋር አብሮ መጓዝ፣ ልባችን በመንፈሳዊ ጸጋ የሚቃጠልበት ነው። እዚህ መካከል እንድንገኝ አምላካችን ስለፈቀደ ስሙ የተመሰገነ ይሁን። እንግዲህ ሥርዓተ ቅዳሴ በጣም በውስጡ በጣም ብዙ ትምህርት ያለው ነው። በቤተክርስቲያናችን ትልቅ ተአምርም የሚፈጸመው በእውነት ቅዳሴ ላይ ነው። ምናልባት እኛ ተአምር የምንለው አይነ ስውሩ አይኑ ሲበራ፣ የማይሰማው ጆሮው ሲሰማ፣ ሽባው ሲተረተር፣ የሞተው ሲነሳ እሱም ተአምር ነው መቼስ። ግን ትልቅ ተአምር የሚባለው እሱ አይደለም። ትልቅ ተአምር የአምላክ ሰው መሆን ነው። ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች የተባለው ምልክት እሱ ነው። አመረ አመለከተ ነው ተአምር የሚባለው እሱ። ሌላ ተአምር ግን ቅዳሴ መሃል የሚፈጸመው ካህናት ህብስትና ወይን ይዘው ወደ መቅደሱ ይገባሉ። ሥጋውና ደሙን ይዘው ከመቅደሱ ይወጣሉ። ከዚህ በላይ ተአምር አለ? የለም። ጥቂቱ ህብስት በደጋ በቆላ ተዘርቶ የተሰበሰበው ስንዴ ተዘጋጅቶ ህብስት ሆኖ ተጋግሮ እሱ ወደ ሥጋ አምላክ ወደ ደም አምላክ ከመለወጥ በላይ ምን ተአምር አለ? ትልቁ ተአምር ምናልባት አሁን እኛ ሥጋው ደሙ ስንቀበል ህብስቱም ህብስት ወይኑም ወይን ሆኖ ነው የሚታየን እና ትንሽ ለመቀበል ግራ ይገባ። እንዴት አሁን መቼ ነው የሚለወጠው? እንዴት ነው የሚለወጠው? አምነን ነው የምንቀበለው። ሐዋርያት እንካችሁ ብሉ ይህ ሥጋዬ ነው፣ እንካችሁ ጠጡ ይህ ደሜ ነው አላችሁ። ጌታ ሆይ የታል ሥጋ የተቆረሰው የታል ደም የፈሰሰው ብለዋል። አምነው ተቀበሉ። እኛም አምነን እንቀበላለን። ማህሌት ተቁሞ ቢታደር መጨረሻው ምን መሆን አለበት? ቅዳሴ። ሰዓታት ተቁሞ ቢታደር መጨረሻው ምን መሆን አለበት?
ቅዳሴ ኪዳን ከተደረሰ በኋላ መጨረሻው ምን መሆን አለበት? ቅዳሴ። የትኛውም አይነት አገልግሎት ማለቅ ያለበት መጠናቀቅ ያለበት በቅዳሴ ነው። ምን ማለት ነው? በሌላ አገላለጥ በቅዳሴ ማለት በቅዳሴ ውስጥ ምንድነው ዓላማው? የጌታን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ማግኘት ነው። ያ ኪዳን ለቤተ ክርስቲያን የተሰጠ የጸና ኪዳን ነው። የማይቋረጥ ኪዳን ነው። እንዳልኳችሁ ዕለት ዕለት የሚፈጸም ኪዳን ነው። ደግሞ ይሄን ህብረት ይሄ የቅዳሴውን ህብረት የሚሳተፉት በአካል የሚታዩ ሰዎች ብቻ አይደለም፣ በአካል የማይታዩ የበቁ ቅዱሳን ጭምር የሚሳተፉበት ነው። ይሄ ብቻም አይደለም፣ በጣም ብዙ ቅዱሳን እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ በህብረት አንድ የሚሆኑባት፣ በአጸደ ነፍስ ያሉ እነሱ በአንድነት አንድ የሚሆኑባት የሚገኙባት ስርዓት ናት ስርዓተ ቅዳሴ የምትባል። ለዚህ ነው ታስታውሱ እንደሆነ በቅዳሴው መግቢያ ላይ ካህኑ ሚመጠን ዛቲ ዕለት ወእጽብት ዛቲ ሰዓት፣ ይህች ቀን ምን ያህል የምታስፈራ ናት፣ ይህች ሰዓት ምን ያህል የምታስጨንቅ ናት። እንተባቲ ይወርድ መንፈስ ቅዱስ የሚወርድባት ይላል። ምን ሊሰራ ነው መንፈስ ቅዱስ የሚወርደው ቢባል እኛን አንድ ለማድረግ መንፈስ ቅዱስ ይወርዳል። በምንድን ነው አንድ የሚያደርገን ቢባል በስጋውና በደሙ። ስጋውና ደሙ እንዴት ይገኛል ቢባል ህብስትና ወይን እናቀርባለን፣ ጸሎት ይጸለይበታል፣ ስርዓተ ቅዳሴው ይከናወናል። ህብስቱ ይለወጥና ስጋ መለኮት፣ ወይኑ ይለወጥና ደመ መለኮት ይሆናል። ነፍስ የተለየው መለኮት የተዋሃደው ስጋ። ግሩም ያንተ ምስጢር፣ ህብስቱን ለውጠህ ያንተ ስጋ ታደርገዋለህ፣ ወይኑን ለውጠህ ያንተ ደም ታደርገዋለህ። ምን ላንተ ይሄ ምን ይሳናሃል? የሎጥን ሚስት ጨው አድርገሃት የለምን? ውሃውን ወይን አድርገው የለምን? ናቡከደነጾርም ዝንጀሮ አድርገው የለምን? ልለውጥ ካልክ ላንተ ምን ይሳናሃል? ይሄንን ምስጢር ትለውጠዋለህ። ይሄንን የምትለውጥ አምላክ እኔንም ለውጥ። ክርስቲያኖች የመዳን ተስፋችን ያለው ቅዳሴ ውስጥ ነው። ክርስቲያኖች ይህን ወቁ። የመዳን ተስፋችን ያለው እንድታስቀድሱ ነው የምንለምናችሁ፣ እንድትቀድሱ ነው የምንለምናችሁ፣ እንድትቆርቡ ነው የምንለምናችሁ። ይሄ ነው የጌታ ደስታ። ጌታ የሚሰየምበት፣ መላእክት የሚገኙበት፣ ቅዱሳን ያሉበት ሰማያዊን ህብረት በምድር የምንጀምርበት እውነተኛ አምልኮ ማለት ቅዳሴ ነው። እዩ አሁን ነገ የእመቤታችን የልደቷ በዓል ክብረ በዓል ነው። አሁን ተደውሏል፣ ሰምታችሁታል። ማህሌት ይቆማል። ለምንድነው ከቅዳሴው በኋላ ማህሌቱ የማይደረገው? ለምንድነው ሰዓታት ከቅዳሴው በኋላ የማይደረገው? በቅዳሴ ላይ አንድም ጸሎት ማድረግ ስለማይቻል። አሁን ይሄ በዚህ ቀኖና ምክንያት አድንኑ እስከሚባል እቱ እስከሚባል ድረስ መዓት ፕሮግራም የሚገባው ለዛ ነው። በነገራችን ላይ እቱ ከተባለ በኋላ አንድ ካህን ምዕመናንን ሰብስቦ በተቀደሰበት ቤተ መቅደስ አንድ አቡነ ዘበሰማያት እንኳን ቢሰጥ ከስልጣኑ ይሻረው ቀኖና። ይሄ በክርስቶስ ላይ እንደመሰየም ቁጥር ነው። ክርስቲያኖች ወቁት። ክርስቲያኖች ቅዳሴ የመጨረሻው ሰማያዊ ምስጢራችን ቅዳሴ ነው። ሌላው ሁሉ ለዚህ ማድረሻ ነው። ጉባኤው ለዚህ ማድረሻ ነው። ሰዓታቱ ወደዚህ መድረሻ፣ ማህሌቱ፣ ሁሉ ነገር በቅዳሴ ላይ ይሄን የጨመረ አንዲት ነገር ማድረግ አይቻልም። ባለማወቅ የሚደረግበት ቦታ ይኖራል። ባለማወቅ በእውቀት ግን ይሄ አንድም ነገር ሊደረግ አይችልም። ክርስቲያኖች ለምን? ክርስቶስ ራሱ የሚሰጥ በዚህ ላይ ሌላ ጸሎት አደርጋለሁ ማለት ከክርስቶስ በላይና በኋላ እኔ የተሻለ ራሱን አምላክ ጣዖት እንደማድረግ ያለ ስለሆነ ነው። ከስልጣኑ ይህን ያደረገ ካህን ቢኖር ከስልጣኑ ይሻር የተባለው ከቅዳሴ ነው። ለዚህ ነው ወደ ጌታ ደስታ ግባ ወደ ቅዳሴ ነው ምንለው። ለዚህ ነው ክርስቲያን ግባተ መንጦላይቱ ላይ ካህኑ ስለ ሁላችን ሲያማልን አንተ ሰው ሆይ ስለ አንተ ራሱን ዝቅ አድርጎ ካህኑ እየለመነ አንተ ትተው ለምን ትወጣለህ? ልቦናህንስ ከአንዱ አገር ወደ አንዱ አገር ለምን ታመላልሳለህ? ይላል ጸሎተ ባስልዮስ። ክርስቲያኖች እየሰማችሁ ነው? ለሁላችን ማስተዋሉን ያደለን። ይኸው ቅዳሴ ጊዜ እንኳን በእግርህ በልብህ መራመድ አትችልም። በእውነቱ ላት ከሚንቀሳቀሱት በቀር መንቀሳቀስ አይችልም። እነሱ አገልግሎቱን የሚያንቀሳቅሳቸው ምስጢር አለው። የዲያቆናቱ እንቅስቃሴ፣ የካህናቱ እንቅስቃሴ ይሄ ስርዓት አለ ከጌታ ማዳን ጋር የተገናኘ። ከዚህ ውጭ አንድ ሰው እግርህን ከአንድ ቦታ ወደ ልብህን ለምን ታንቀሳቅሰዋለህ? ካህኑ ስላንተ ራሱን ዝቅ አድርጎ መስዋዕቱ ስር ይለምናል። አንተ ግን ልብህን ከአንዱ ሀገር ወደ አንዱ ሀገር ታመላልሰዋለህ። ቅድስት ቤተ ክርስቲያን ደጇን ትዘጋብሃለች። መራዊ ሰማያዊ ክርስቶስ ሙሽራዋ ወደ እርሷ በመጣ እሷ ትመግበዋለች።
እሷ አንተ ልብን የምታመላልስ ከሆነ ደጇን ትዘጋባለች፣ ባዕድ በመካከሏ አይገኝምና ይላል። ቤተ ክርስቲያን ደጇን እንዳትዘጋብን በእውነት አምላካችን ክርስቶስ ራሱ በቸርነቱ ይርዳን። ይኸው እየቀደሰ ቤተ ክርስቲያን ደጁን የምትዘጋበት ሰው ይኖራል። እያስቀደሰ እየቆረበ ደጁ የሚዘጋበት ሰው ሊኖር ይችላል። ክርስቲያኖች አስተውሉ። ቅዳሴ ላይ ጸጥ ብለን ነው መገኘት ያለብን። እያንዳንዷን ትንፋሽ መስማት አለብን። እያንዳንዷን ቃል፣ እያንዳንዷን ጸሎት፣ እያንዳንዷን ምልጃ፣ ያቺ እኮ ለእኛ መዳኛ ነው የምትቀርበው ክርስቲያኖች። ያቺ እኮ ክርስቶስ ብዙ ቅዱሳን በቅዳሴ ጊዜ ራሱ ክርስቶስን አይተውታል፣ ዳሰውታል። ብዙ ቅዱሳን ወደ ቅዳሴ የገቡት እንደ ቅዱስ ጎርጎርዮስ ዘኑሲስ ያሉት አንድ የእስክንድርያ ፓትርያርክም በእውነቱ በቅዳሴ ጊዜ ተገልጦ ያቅፈው ነበር ይላል። ጌታ እጁን ያዩታል፣ በበግ አምሳል ያዩታል፣ በሕፃን አምሳል ያዩታል። ደም ሆኖ ተለውጦ ይታያቸዋል። የገቡት ይሄ ይደረግላቸዋል። የገቡት መግባት ማለት ይሄ ነው። ክርስቲያኖች መመሰጥ፣ በህሊና አለመባከን፣ አለመንከራተት። በዚያ ጊዜ እውነት ነው የምነግራችሁ፣ በመንፈስ ከሆናችሁ የማታውቁትን ደስታ በዚህ ጊዜ ታገኙታል። ይሄ ነው የጌታ ደስታ የሚባለው። የጌታ ደስታ የሚባለው በቅዳሴ ጊዜ ተመስጣችሁ አንድ የመንፈስ ቅዱስ ጉብኝት የምታገኙ ከሆነ፣ የማይገባችሁ የእግዚአብሔር ቃል ምስጢር የሚገለጽላችሁ ከሆነ፣ የማታስተውሉት ነገር ወደ ህሊናችሁ ወደ ማስተዋል የሚመጣ ከሆነ ይሄኔ የመንፈስ ቅዱስ ጎብኝቷችኋል። ይሄኔ ወደ ጌታ ቅዳሴ ገብታችኋል። ይሄኔ ወደ ጌታ ደስታ ገብታችኋል። መግባት ማለት ይሄ ነው ክርስቲያኖች። ግቢው ውስጥ ተገኝቶ በጭብጨባ በከበሮ ተደስቶ መሄድ ማለት አይደለም። ይሄን ወቁት ክርስቲያኖች፣ እውነተኛውን ነገር ወቁት። ወደ ምስጢሩ ለመግባት ያብቃን፣ ወደ ረቂቁ ደስታ፣ ወደ ሰማያዊ ነገር። እንዴ አሁን እኮ በጭፈራ መናፍቃኑ ልንመስላቸው ምንም አልቀረም። እውነት ለመናገር ቤተ ክርስቲያን እኮ የዘፈን ቤት አይደለችም። ክርስቲያኖች ቤተ ክርስቲያን የዘፈን ቤት አይደለችም። ይሄን ወቁ። በስጋ ደስታ አይደለም እኛ እውነተኛውን ደስታ የምናገኘው፣ በመመሰጥ ነው። ለዚህ ነው ቅዳሴ ላይ ምንም አይነት የዜማ ንዋያት የሉም። በቅዳሴ ላይ በየትኛውም ዓለም ካቶሊኮች ከ18ኛው ክፍለ ዘመን በኋላ ይሄ የሆነ መሳሪያ አምጥተዋል። በጥንታውያን ለምን ቅዳሴ ክርስቶስ ከበሮውን አይደለም የሚፈልገው። ክርስቲያኖች ወቁ። መቋሚያውን ጸናጽሉን አይደለም የሚፈልገው። እኔን ነው የሚፈልገው ክርስቶስ። እኔን ነው የሚዋደኝ፣ ከበሮውን አይዋድ። እኛን ነው የሚፈልገን ክርስቲያኖች። የነዚህ ነዋያት ድምፅ ህብር የሚስማማው ለኛ ነው፣ ለክርስቶስ አይደለም። እንገራችሁ እኛን ለማገዝ የተሰጡ ናቸው። ክርስቶስን ለማስደሰት ይመጡ አይደለም። ክርስቶስ ደስ የሚሰኘው በአማኞች ልቡና ነው። በእኛ መመሰጥ፣ በእኛ አይነ ልቡና መከፈት ነው። እግዚአብሔር ወደዚህ ምስጢር እንድንገባ በቸርነቱ ይርዳን። ቅዱስ ቁርባን በሚገባ መጠን መዘጋጀት አንችልም። ሁላችን መቼም አንዘጋጅም። 80 ዓመት ቢሰጠን ለቅዱስ ቁርባን የሚገባ ህይወት ሊኖረን አይችልም። በቸርነቱ ነው የምንቀበለው። ልብ በሉ፣ በቸርነቱ ነው። ይሄንን ደግሞ በምን ታረጋግጡታላችሁ? ጌታ ሐዋርያትን ሲያጠባቸው ምናቸውን ያጠባቸው? እግራቸውን ብቻ አይደል ያጠባቸው። እግራቸውን አጥቦ ግን ምን ብሏቸዋል? እግሩን የታጠበ ሰው ሁለንተናውን ሊታጠብ አያስፈልገውም፣ እግሩን ከታጠበ ይበቃዋል ያለችው። ይሄ ማለት ምን ማለት ነው? በሚችለው ንስሐ መግባት የቻለ ሰው የማይችለውን ደግሞ እግዚአብሔር ያጠራዋል ማለት ነው። የማይችለውን እግዚአብሔር ያጠራዋል። በጥቂቱ እናንተ ታጠቡ፣ እግዚአብሔር ግን ሁለንተናችሁን ንጹሐን ያደርገዋል። እናንተ ንስሐ የገባችሁት በገቢር ባደረጋችሁት ኃጢአት ነው አይደል? በሐሌው ያደረጋችሁት ደግሞ ንስሐ ያልገባችሁበት ኃጢአት አለ። ያንን ጨምሮ እግዚአብሔር ይቅር ይላችኋል ማለት እኮ ነው። አልበቃሁም ለዚህ አልደረስኩም የሚለው ነገር እውነት ነው። ማንም ሊበቃ አይችልም። እና ግን በተለይ አንዳንድ መበለቶች ደግሞ ወጣቶች ሲቆርቡ ሳይሆን የሚያሳቅቋሉ። አሁን አንቺ ነሽ የምትቆርቡ አንተ ነህ የሚሉ በማያውቁት ገብተው የሚፈተፍቱ። ማንም ሰው ለስጋውና ለደሙ ብቁ ሊሆን አይችልም። በእውነቱ መቼም 1000 ዓመት ቢኖር በቅቶ ሊቆርብ አይችልም። እንኳን እኛ እነ ሚካኤልና ገብርኤል አይቆርቡም፣ ለነሱ የተሰጠ ጸጋ አይደለም እንጂ እነ ሚካኤልና ገብርኤል እንኳን ይቆርቡ ይባል በቅተው ሊቆርቡ አይችሉም። ለማንም ብቁ ሆኖ ሊሰጥ አይችልም። ስለዚህ ጸጋ ነው የምንለው። ለዚህ ቅዳሴ ጊዜ ላይ ነው አይደል? ንቅረብ ለመድኃኒተ ሕይወት ወቅድሳተ በጥበብ እግዚአብሔር እንንሳ ዘተወ ለነ ጸጋ ነው አይደል? ጸጋ ሆኖ የተሰጠን እግዚአብሔር በጥበብ እግዚአብሔር በፍርሃት እንቅረብ ነው። ጸጋ ነው።
ማንም በቅቶ ሊቀበል አይችልም። በ70 ዓመቴ በ80 ዓመቴ በቅቼ እቀበላለሁ ያኔ በቃለሁ ማለት የመጨረሻ እንደውም ክደት የሚሆነው ይሄ ነው። ታዲያ ምንድነው? በቃ አንተ መድኃኒት ነህ፣ እኔ በሽተኛ ነኝ፣ ያላንተ ህይወት ስለሌለኝ ነው የምቀርበው ብሎ መቅረብ ይገባል። ቅዱስ ቁርባን ሁሌ ቶሎ በተቀበልን ቁጥር በመንፈሳዊ ህይወታችን እያደግን እንሄዳለን። ቅዱስ ቁርባን ካልተቀበልን ቀንጭረን እንቀራለን። አብዛኞቻችን ቀንጭረን ይቀራሉ። ቅዱስ ቁርባን ስለማንቀበል ነው። ባይዚ አብዛኞቻችን አሁን በመንፈሳዊ ህይወታችን የቀነጨርን እንትን አይደል? ቃሉ ጥሩ ካልሆነ ባላቅም ግን በሚያሳዝን ሁኔታ አሁን ላይ በቃ የሆነ የ20 ምናምን ዓመት ምናምን ቅዱሳን ሆነን መገኘት ሲኖርብን በጣም ክርስቶስን የምንመስል የሚያስደንቅ ህይወት ያለን ሰዎች ሆነን መገኘት ሲኖርብን ግን እኛ ምንም ከአሕዛብ የሚለይ ነገርም የለም። እውነቱን ለመናገር ምንም ሰው አይቶ ይሄ ክርስቲያን ምናምን ራሱ አይለን የተለየ ነገር አለን። አሁን ስንታይ ራሱ በጌታ ጭራሽ አንዳንዴ አንብስም እንደው እና ስለዛ ሰው አይቶ አስበው ከአሕዛብ እንኳን ካልተለየ በጣም የሚደብረው ክርስቶስም ዝሙት ውስጥ ያልተገባ አይነት ዘፈን ውስጥ ያልተገባ አይነት ዘፈን ውስጥ ልክ መጽሐፍ ቅዱስ ባለው አይነት ዘፈን ማለት ነው። ሌሊቱን ሙሉ እየተዳራ የምታድርበት አይነት ፓርቲዎች ልክ እንደዚህ አይነቶችን ነው በዚህ ዘፈን የሚለው መጽሐፍ ቅዱስ። እንደዚህ አይነት ነገር ውስጥ ስትታይ፣ ዝሙት ውስጥ ብቻ ስትታይ፣ ምቀኝነት ውስጥ ብቻ ስትታይ፣ ተንኮል ውስጥ ብቻ ስትታይ በልብህ ላይ የሆነ ዝም ብለህ አንዳንዴ የአምልኮ መልክ ኑሮን ኃይሉን እስክንክለው ድረስ የምንሆን ሰዎች እግዚአብሔር የምርም በልባችን ላይ ሳይኖር ሲቀር ምን ነው እግዚአብሔር ልባችን ላይ እናስበው ማንደበታችን ላይ ያለ እንደው እግዚአብሔር እንላለን ልባችን ላይ እግዚአብሔር እየጠፋ ሲል በቃ እንደዚህ አይነት ሲሆን በጣም አስቸጋሪ ነውና ከአሕዛብ አንለይም ማለት ነው። እና ፕሊዝ ቅዱስ ቁርባን በጣም ይታሰብበት። ቅዱስ ቁርባን በጣም በህይወታችን ውስጥ በጣም እንደ ቀልድ ያጣነው ነገር ቅዱስ ቁርባን ነው። በጣም ሳናስበው ጥፍት ያለ ነገር ቅዱስ ቁርባን። ሕፃን እያለ ትቆርባለህ፣ ከዛ በኋላ ወፍ በጣም አስቸጋሪ ነው እና የቅዱስ ቁርባን ህይወት በጣም መመለስ አለበት። ያኔ አስባችሁታል? ሰው አሁን ማለት ከቅዱስ ሚስጥር ቶሎ የሚካፈል ሰው በኃጢአት ምንጭ ሲሙደቀ በጣም ማለት ያው ቀን በቀላሉ እንደዚህ በኃጢአት ዝም ብሎ እንደዚህ አይደለም። ኦፍ ኮርስ አቅም ቅዱስ ቁርባን ስለሚሰጠው ማለት ነው። ሊወድቅ ይችላል። ኦፍ ኮርስ በኃጢአት ምንም ግን ኃጢአት ሊወድቅ ይችላል። ቢወድቅም ይነሳል። ቶሎ ንስሐ ይገባል። እየተባለ ቀስ እያሉ ማደግ ነው። ግን ቢያንስ ግን በጣም ነውረኛ የሆነ ነገር ግን ውስጥ ግን ኢንቮልቭ አያደርግም፣ አይገባም። አስባችሁታል? ኢትዮጵያ ውስጥ ያለውን ጠቅላላ ክርስቲያን ጠቅላላ ኦርቶዶክስ ቆራቢ ብቻ ቢሆን እንዴ ሌላው አምላንም እኮ ያሉት እንተና ቤተክርስቲያናት እኮ ጠቅላላ ቆራቢ እኮ ናቸው። በጣም እኛ ሀገር እኮ በጣም እናሳዝነው መብራን በስመ አብ ቤተክርስቲያን በጣም ትልቅ የቤት ስራ እኮ ያለባት ቤተክርስቲያናችን በጣም ትልቅ የቤት ስራ ቤተክርስቲያን ሲባል እኛም ጭምር ማለት ነው። በጣም ትልቅ የቤት ስራ ነው ያለብን። የኢትዮጵያ ቤተክርስቲያን የማታቆርብ ልጆቿን የማታቆርብ ወጣት ልጆቿን የማታቆርብ እንዳትባልብን ቤተክርስቲያናችን በጣም ቅዱስ ቁርባንን በደንብ ልናስብበት ይገባልና ይሄ ሁሉ ኢትዮጵያ ውስጥ ያለ ክርስቲያን ቢቆርብ ለምሳሌ እየቆረበ የሚውሉ በየሳምንቱ እየደሚቆርብ ወይ በየ15 ቀኑ የሚሆን ብቻ በቻለው አቅም ግን ቶሎ የሚቆርብ ቢሆን ንስሐ እየገባ የሚቆርብ ቢሆን ኧረ በስመ አብ አስባችሁታል እንዴ? ኧረ ማለት ሀገሪቷ ላይ ራሱ የሚፈጠረውን ነገር አስቡት። በጣም የሚደንቅ ነገር ነው የሚፈጠረው። የሚቆረበው እውነቴን ልንገራችሁ ከመሞት አስቀድሞ አንድ ቀን ሲቀር። መቼ ነው የሚቆረበው? ከመሞት አስቀድሞ በልጅ መቼ ነው የሚቆረበው? ስንት ቀን ሲቀር። ስለዚህ ተመልከቱ፣ መሞቻችንን ስለማናቅ ሁሌ እየቆረብን ነው የምንኖረው። በሉ መሞቻችንን ስለማናቅ በሉ መቼ እየቆረብን ነው የምንኖረው? ሁሌ መቁረብ። ሰው አሁን የሚደሰኩረውን ድስኩር ልንገራችሁ። አንደኛ እኔ ክፉ ሰው ስለሆንኩ ስለምሰርቅ እንደዚያ ዘማዊ ስለሆንኩ በዚህ ዓለም የኖረ ሰው መቼስ የስጋ ለባሽ ነገር መቼስ እንደው እንዲህ ያለ ድስኩር ተስተካክዬ ከዛ ቤት ሲኖረኝ መኪና ሲኖረኝ አትልፉ መቼም አትስተካከሉ። እውነት በቃ የምታሳዝኑት እንደዚህ ያለ። እስኪ ተስተካክዬ በሉ። የሚያስተካክለው እግዚአብሔር ካንተ ጋር ካልሆነ እንዴት ትስተካከላለህ? ለመስተካከል ነው እኮ መቁረብ ያለብን። እናንተ ሰዎች ሞኝ ናችሁ። እኛዋን ኃጢአት ሳቆም እያልን ማቆም አንችልም ነው።
በደንብ እርግጠኛ ነው የምነግራችሁ። ማቆም የምንችለው እግዚአብሔር ከኛ ጋር ሲሆን ነው። ብቻህን ነው እየተዋጋ ያለው። ይህኛውን ኃጢአት ሳቆም እቆርባለሁ አይቻልም። ቆርበህ ከእግዚአብሔር ጋር እየሆን ኃጢአት ግን ማቆም ነው። እየሰማችሁ ነው አይደል? እየቆረብን በሉ መስተካከል፣ እየተስተካከል መቁረብ። አሁንም ምን እያልን መቁረብ ነው? እስከምንሞት እየተስተካከል መቁረብ ነው። ሰው ተመልከቱ፣ በጣም ተንኮለኛ። ቀድሞ አትብላ ቢባል በላ ሰበለስን ማለት ነው። አሁን ደግሞ ብላ ቢባል ደግሞ አልበላም። እንዴት አይነት ጥጋበኛ! ክርስቶስ ቆርቦ የካደውን ጴጥሮስ ግን ይቅር አለው። ይገርማቸዋል። በምን አወቅን? ከሞት ሲነሳ ክርስቶስ ምን አለ? ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሩልኝ አለ። ለማን? ለጴጥሮስ። ሶስቴ ለካደው ጴጥሮስ ጥሩልኝ። እሱን በስሙ ጠራው። በሞቱ የካደውን ጴጥሮስ በትንሣኤው ጠራው። ይቅር ብያለሁ ሲለው እኮ ነው። አያችሁ? አሁን እኛ ብንሆን በሞታችን በችግር ቀን የከዳንን ሰው በደስታ ቀን እንጠራዋለን? ትጠሩታላችሁ? ለነገሩ እንጠራዋለን። ቅጥል ይበል ብለናል። ይውጣላት መታ ብታየው ይሻላል እንላለን። አስቸጋሪ ነው የኛ ነገር። ለምሳሌ ሆነ ጠራው። ጴጥሮስን ጥሩልኝ አለ። ሲያገኘውስ ምን አደረገው? ቆርቦ የካደውን ጴጥሮስ ሲያገኘው አንተ አልክድም ብለህ አልፎከርክም? እንዴት እንዲህ ታደርጋለህ? እኔን አታውቀኝም አላለው። የሚቆጠቁጥ ቃል ከክርስቶስ አፍ አልወጣም። ምን አለው? የዮና ልጅ ስምዖን ሆይ ትወደኛለህ አለው ይላል። የሚገርማችሁ ቅዱስ ጴጥሮስ እወድሃለሁ ማለት ፈራ። አልክድህም ብሎ ክዷል አይደል? እወድሃለሁ ብሎ ደግሞ ምን ሊመጣብን? ጌታ ሆይ እንደምወድህ አንተ ታውቃለህ አለ። በቃ እወድሃለሁ የምትለው አስጨነቀችው። ደግሞ ጠየቀው፣ እንደምወድ አንተ። ሶስተኛ ጠየቀው። ሶስተኛ ሲጠየቀው ጴጥሮስ አዘነ። ሐሙስ ዕለት የካደው ስንቴ ነበረ? ለካ ክርስቶስ ታሪኩን ድጋሚ እየጻፈለት ነው። ሶስቴ እንደካድከኝ ሶስቴ እመነኝ እያለው። እግዚአብሔር ለሁላችን ታሪካችንን ድጋሚ የመጻፍ ዕድል ይሰጠናል እኮ ታውቃላችሁ። ስጋውን ደሙን ተቀብለ ክደው አፍርሰህ እንኳን ድጋሚ ዕድል ይሰጣል። ድጋሚ ጻፈው፣ ግድ የለም እስቲ እስካሁኑን ልትወውና ካሁን በኋላ ያለውን እስቲ ድጋሚ ጻፈው። ስለዚህ ሶስተኛ ጊዜ ትወደኛለህ ሲለው በጣም የሚገርማችሁ የዮሐንስ ወንጌል ምዕራፍ 21 ላይ ጴጥሮስ ጌታን ትወደኛለህ ያለበት ቦታ ላይ እሳት ነበረ ይላል። ምን ነበረ? እሳት ነበረ። ጴጥሮስ ጌታን የካደው ምን አጠገብ ነው? እሳት አጠገብ ነው። እዛው እሳት አጠገብ ነው ያናገረው ክርስቶስ ድጋሚ። ይሄ ማለት በወደቅንበት እንድንነሳ የሚፈልግ አምላክ ነው። በሳትንበት እንድንመለስ የሚፈልግ፣ ሁላችንም በቸርነቱ ይመልሰን። ትወደኛለህ ወልውሎ ወደ ክብሩ መለሰው። ስለዚህ ቅዱስ ጴጥሮስ ቆርቦ የካደው ጴጥሮስ ሶስቴ በካደው ፈንታ 3000 ሰው አሳመነ በአንድ ስብከት። ይገርማቸው። በአንድ ስብከት አላውቅህም ባሉት ሰዎች ባለበት ፈንታ 1000 አውቃለሁ የሚሉ ሰዎች አመጣለት። የንስሐ ፍሬ አፈራ። የንስሐን ፍሬ ለሁላችን ያድለን። ስለዚህ ቅዳሴ የሚቀደሰው እንድንቆርብ ነው። አንዳንድ ሰው አለመቁረቡን እግዚአብሔር አይቶ የሚያጸድቀው የሚመስለውም አለ። ማለት መዳፈር አያስፈልግም ብዙም እኔ ስለማከብረው ነው የማልቆርበው ይላል። እንደዚህ ብሎ ነገር የለም። ስጋው ደሙ ላይ የምናደርገው የመጨረሻው ድፍረት አለመቀበላችን። አንድ ሰው ሊያስቀድስ ሲሄድ ምንድነው ሕግ መፈጸም ስላለበት እንደው ካላስቀደስኩ ችግር ነው ብሎ ሳይሆን ኃጢአት ይቅር ሊባል ነው ማለት። አሁን በጣም ብዙ ሚሊየን ብር ቢኖርባችሁ ወይም ቢሊየን ላርገው እና ያ ያበደራችሁ ሰው ከጧቱ 2 ሰዓት ቀደም ብለ ቢሮናና ብሩ ልሰርዝልህ አስቤያለሁ ቢላችሁ ደስ እያላችሁ ነው እየከፋችሁ ነው የምትሄዱት? እንዴ ያ ሁሉ ብር ሊሰርዝ እኔ እናንተም ቢያረገኝ እምሄደው ከሌሊቱ 8 ሰዓት ጀምሬ ነው። ነጋ እንደ እያልኩ ነው የምሄደው ማለት ነው። እንደሱ ነው። ስለዚህ ቤተክርስቲያን ካህኑ የኃጢአታችን ዕዳ የሚያሰርዝበት ጊዜ ነው። ለክርስቶስ ነግሮ ሰርዝላቸው፣ ተውላቸው፣ ይቅር በላቸው ብሎ የሚያሰርዝበት ሰዓት ነው። ዕዳችን የሚደመሰስበት ሰዓት ነው። ካህኑ የሚያደርገው እሱ ነው። ካህናት የምንወዳቸው በእውነት በዚህ ምክንያት ነው። በእውነት አሁን ይሄን ሳስተምር እኔ ራሴን አስቤ አይደለም፣ እግዚአብሔር በሚያውቀው ማለት የቤተ ክርስቲያኑ ጉዳይ ነው እያስተማርኩ ያለሁት። ነፍስ አባት ቁረብ እያለች ምን አይነት ትህትና ነው!
ነፍስ አባት ቁረብ እያለ ወይ ደግሞ ለነፍስ አባት የደበቀው ኃጢአት ካለሽ ለካህኑ ያልነገርከው ለካህኑ ያልነገርሽው እንደዛ አይነት ኃጢአት ካለሽ መናገር አለብሽ። ሁሉም ሰው ከዚህ መጠጣት አለበት። ሁሉም ሰው ይህን መብላት አለበት። ይህን የዘላለም ሕይወት ማግኘት አለበት። በዚህ ውስጥ ቤዛነትና ኃይልን ጨምሮበታል። ቃል አስቀምጦበታል። ጽዋው ውስጥ፣ ህብስቱ ውስጥ፣ ስጋው ውስጥ። እኔ እንዴት እንደምትረዱኝ አላውቅም። ይሄን በዛ ላይ ይሄ ብቻም አይደለም። በዚህ ምድር ላይ እውነተኛ መብል፣ እውነተኛ መጠጥ ተብሎ የተጠራው የጌታ ስጋና ደም ብቻ ነው። እስኪ በሉ ስጋዬ በሉ። እውነተኛ መብል ነው። ደሜ እውነተኛ መጠጥ ነው የሚባል አለ በዚህ ምድር። እውነተኛ የሚባል ምግብ፣ እውነተኛ የሚባል መጠጥ አለ እዚህ ምድር ውስጥ። የማትሞቱበት ምግብ፣ ህይወት የምታገኙበት ምግብ፣ የማትታመሙበት ምግብ፣ የማትራቡበት ምግብ፣ ረሃብን የሚያስወግድ ምግብ፣ ጥምን የሚያስወግድ ለዘላለም እንደዛ አይነት መጠጥ በዚህ ምድር ታውቃላችሁ ወይ? ህይወት የሚሰጥ ጥበብ የሚሰጥ የሚያነፍስ ነው እንጂ የሚያሰንፍ የሚያሳብድ መጠጥ ነው እንጂ እዚህ ዓለም ላይ ያለው ህይወት የሚሰጥ ጥበብ የሚገልጥ እውቀት የሚገልጥ እዚህ ዓለም ላይ ታውቃላችሁ? እንደዚህ አይነት መጠጥ ታውቃላችሁ? ይሄ የጌታ ስጋና ደም ጥበብን የሚገልጥ ነው፣ እውቀትን የሚገልጥ ነው። ልቡናን አይምሮን ብሩህ የሚያደርግ ነው። ወደ ሰማይ የሚወስድ ነው። ከመላእክት ጋር አንድ የሚያደርግ ነው። አካልን ከክርስቶስ አካል ጋር የሚቀጥል ነው። ጭንቅላትህ የክርስቶስ ጭንቅላት እንዲሆን የሚያደርግ ነው። ወይም ራሱ ክርስቶስ እንዲሆን የሚያደርግ ነው ስጋና ደም ማለት። ብዙ ሰው ይበጠብጣል፣ መድኃኒት ይበጠብጣል። በጣም ብዙ ሰው የሚያምን አለ። ለልጆች እንደዚህ ቢደረግላቸው፣ እንደዚህ አይነት ነገር ቢደረግላቸው ትምህርት የሚገልጥ እያለ ስር የሚምስ ቅጠል የሚበጥስ በጣም ብዙ ሰው ነው። ትምህርት እንዲገለጥልኝ ብሎ ስለ ትምህርት ሌላ ተራ ነገር፣ ምድራዊ ነገር ከአጋንንት ጋር ከርኩሳን መናፍስት ጋር የሚመላለስ የሚወዳጅ ሰው ብዙ ነው። ጥበብ ፍለጋ ብሎ እውቀት ፍለጋ ብሎ ግን እዚህ አለ እዚህ አለ ትምህርት ይገልጣል። ያ የተስፋ አምላክ ኢየሱስ ክርስቶስ ማንንም ሰው ፈልጎት መጥቶ አይመልስም። እግዚአብሔር እልከኛ ልብ ካልኖረው በስተቀር ሰውን ሜዳ አያስቀረውም። አንዳንድ ጥያቄዎቻችንም ቶሎ የማይመልሳቸው ትዕቢታችንን ስለሚያውቅ ነው። በጠየቅን ቁጥር ከተመለሰልን ትዕቢታችን መጠን የለውም። ስለዚህ ደጅን እንድጸና ደግሞ እንደው አሁን ዛሬ አስቀድሼ እግዚአብሔር አንድ መልስ ቢመልስልኝ ደግሞ ሌላ ቀን ደግሞ ከተፈልግ ነበር መሄድ። ስለዚህ ግን ጥያቄ ስላልተመለሰ ሁል ጊዜ እንዲመለስልኝ እያልኩ እንደሄድ የራሱ ሊያረገን ስለሚፈልግ ነው የሚያመላልሰን እንጂ አንድ ሰው ሲጠይቅ ጥያቄውን አንድ ቀን መልስ እያደረገ እግዚአብሔር መስደድ አቅቶት አይደለም። ግን የሱ ተላጽቆተ ስኢል የሚባለው ለዚህ ነው። በጸሎት ከሱ ጋር ተጣብቀን እንድንቀር ተዋህደን እንድንቀር እግዚአብሔር ጸሎታችንን ያዘገየዋል። ራሱ የቅዳሴ አዋጅ የሚያስረዳን ይሄ ነው። ያረምም ከመዘይ ሰም ያጎነዲ ከመዘይሁ ነው። ሰለስቱ ምዕት በቅዳሴያቸው ሲናገሩ ያረምም ከመዘይ ሰም ያጎነዲ ከመዘይሁ፣ እንደማይሰማ ሰው ዝም ይላል፣ እንደማይሰጥ ይዘገያል፣ ያዘገያልም ተብሎ ይተረጎማል። ስለዚህ እግዚአብሔር ዝም የሚለን ለዚያ ነው እንጂ በቅዳሴ ጊዜ ጸሎታችንን ስላልሰማን አይደለም። ከማንኛውም ኃጢአት የሚያነጻ ንጹሕ የሚያደርገው የኃጢአታችን ማስተስሪያ መድኃኒት የክርስቶስ ሥጋና ደም ነው። የበለዘውን፣ የጠቆረውን፣ የተበላሸውን ሕይወታችንን ንጹሕ ጻዕዳ አድርጎ የሚያጥበው ሥጋውና ደሙ ነው። ከዚህ ውጪ በሌላ መንገድ የኃጢአት ስርየት አይገኝም። ምክንያቱም ለኃጢአታችን የተሰዋው እሱ ነው። እሱ ራሱን መስዋዕት አድርጎ አቀረበ። መድኃኒት ሆኖ መጣ። ለሕመማችን መድኃኒት ሆኖ ሲመጣ አይ የለም ብሎ መቅረት ነገር እግዚአብሔርን እንድልናገኘው ፈልገ ነው። እዚያ ውስጥ አለ የኔ አባት አባቴ እግዚአብሔር የፈጠረኝ ባሪያው በጥምቀት የወለደኝ ከቤተ ክርስቲያን ማህበር የጨመረኝ ባሪያ ልሆን የማልገባው ልጁ ያደረገኝ የሰማይ አባቴ እዚህ አለ ብሎ እግዚአብሔር በትክክል አለ ብላችሁ ፊል ይሄም ተሰምቷችሁ ያውቃል? ስሜቱ እግዚአብሔር አለ እኮ መቅደስ አሁን እግዚአብሔር አለ ብላችሁ እንትና አለ ገሌ ደህና ዋላችሁ አለ እንደሚባል ማለት ነው። እግዚአብሔር መኖሩን ይሰማችኋል? እስቲ እንደው መድኃኒዓለም እንደዚያ እንዲሰማን ያርገን ወሉት ማለት ነው። እግዚአብሔር አሁን መቅደስ ውስጥ አለ፣ እግዚአብሔር ቤተ ክርስቲያን ውስጥ አለ ብለን ልናገኘው ደስ እያለን ማለት ነው። አላውን እግዚአብሔር ከዛ ስንወጣ እግዚአብሔርን አግኝቼዋለሁ ብለን
እንዲሁ ዲያብሎስ እኮ ይችን የሚቀማን አፈር ይብላና ፈርስ አይበላም መቼም እሱ ምን ይበላዋል እኛን ነው የሚያበላን እንጂ እውነት የለው። አሁን ይሄ ቢሰማን እኮ ምንም ነገር እንኳን አንጨናነቅም፣ ጥያቄያቸው ሁሉ ይመለሳል። የእግዚአብሔር ቤት ነው ማለት ቤቱ ሰው ይኖራል። እግዚአብሔር ቤቱ አለ፣ በክርስቲያን ውስጥ አለ እግዚአብሔር። በዓለሙ ሙሉ ቢሆንም በፍጹም ደስታ እንኳንስ በቤተ ክርስቲያን ልብ በሉ በደሙ በቀደሳት ቤተ ክርስቲያን ሰሎሞን በወርቅ በእንቁ ሰርቶ ሲጨርስ እግዚአብሔር ምንድነው ያለው? በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ ነው ያለው። ደስ ሲል እኮ በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ፣ ጆሮዎችም ወደዚህ ይሰማሉ። ስለዚህ የእግዚአብሔር ዓይን በሰሎሞን ወደ ሰራው መቅደስ ከሆነ በሰሎሞን መቅደስ ላይ የሚቆም ሰው ሁሉ ወደ ላይ ቀና ሲል ከማን ዓይን ጋር ነው የሚታየው? ከእግዚአብሔር ዓይን ጋር ያያል። በእርግጥም ከእግዚአብሔር ጋር የምንተያይባት ከተማ ቤተክርስቲያን አምላክ ተጠማች አታውኪ ነፍሴ አታስጨንቅኝ በዓለም መድኃኒት በእግዚአብሔር ታመኝ